ሰኔ 11 2026 ዓመተ ምህረት እንግዲህ መላው ዓለም አይኑን ወደ ሰሜን አሜሪካ የሚያዞርበት ቀን ይሆናል ተብሎ ይጠበቃል። እንደ ምክንያትነት ደግሞ የሚነሳው በጉጉት የሚጠበቀው የስፖርት ፌስቲቫል የዓለም ዋንጫ በዚች ዕለት ስለሚጀመር ነው። ነገር ግን ይህ የዓለም ዋንጫ ከዚህ ቀደም ከታዩት ታሪካዊ ውድድሮች ፈጽሞ የተለየ ይሆናል ተብሎ እየተነገረ ይገኛል። እንደ ምክንያትነት ደግሞ የተጠቀሰው የሰው ልጆችን ጥንካሬ በከባድ ተፈጥሯዊ ፈተናዎች የሚመዘንበት አደገኛ ምዕራፍ ስለሆነ ነው። ሜዳ ላይ የሚታዩ እጅግ አስጨናቂ የሙቀት ጫና ተጫዋቾችን ለከፍተኛ የጤና እክልና እንግልት እየዳረገ የጨዋታውን ፍጥነት ወደ የመዳን ውጊያ ሲቀይረው፣ ከሜዳ ውጪ ደግሞ የጨዋታውን ደህንነት በሜክሲኮ የካርቴል ቡድኖች የኃይል ትንቅንቅ ውስጥ ወድቋል እየተባለ ስለሆነ ነው። ስፖርታዊ ደስታና ለህይወት የሚደረገው አደጋ በአንድ ላይ የተጣመረበት የዓለም ዋንጫ እንመለከታለን እየተባለ ይገኛል። የ2026 የዓለም ዋንጫ የእግር ኳስን ታላቅ በዓል ወደ ታላቅ የደህንነት ፈተና የቀየረበት አሳሳቢ ምዕራፍ ነው ይባላል። ይህ ለየት ያለው የ2026 የዓለም ዋንጫ በ3 ሀገራት እና በ16 ቦታዎች ተከፋፍሎ የሚደረገው እንደ ግዙፍ የደህንነት ፈተና የሚቆጠር አንዱ አሳሳቢ ጉዳይ በሜክሲኮ ያለው የደህንነት ሁኔታ ነው። በተለይም ውድድሩ ከሚካሄድባቸው ስታዲየሞች አንዱ በጃሌስኮ ግዛት የሚገኝ ስለሆነ ነው። ይህ ስፍራ እንግዲህ በአጋጣሚ ሆኖ የሜክሲኮ የካርቴል ቡድኖች መፈልፈያና የረጅም ጊዜ የኃይል ማዕከል በመሆን ስጋቱን ወደ ሌላ ደረጃ ከፍ እንዲል አድርጎታል። እንግዲህ በቅርቡ የጃሊስኮ ኒው ጄኔሬሽን ካርቴል የሲጄኤንጂ መሪ የነበሩት ኤልሜንቾ መገደላቸው በሀገሪቱ የኃይል ሚዛን ላይ ትልቅ መናጋትን የፈጠረ ሲሆን፣ ይህ የኃይል ክፍተት የካርቴሉን ቡድኖች ስልጣናቸውን ለማስጠበቅ በሚያደርጉት አደገኛ ፍጥጫ የዓለም ዋንጫውን ለወንጀለኞች ገቢ ምንጭና የፖለቲካ ማስፈራሪያ መድረክ እንዲሆን ሊያደርገው ይችላል የሚል ከፍተኛ ስጋት አለ። የዚህን ወሳኝ መሪ መሞት ተከትሎ እንግዲህ በሜክሲኮ የሚታየው አለመረጋጋት በተለይም የሲጄኤንጂ መነሻ በሆነችዋ በጃሊስኮ ግዛትና ስታዲየሙ አካባቢ የዓለም ዋንጫን ከስፖርታዊ ድባብ ወደ ከፍተኛ ጥንቃቄ ወደሚጠይቅ የጸጥታ ቀጠና እየቀየረው ይገኛል። በሚሊዮኖች የሚቆጠሩ ደጋፊዎች በአንድ ጊዜ በሚሰባሰቡበት ስታዲየሞች እና በቱሪስቶች መስመሮች ላይ የካርቴል ቡድኖቹ መነሻና የኃይል ማዕከል በሆነችው በዚች ከተማ ውስጥ አዲሱ የኃይል ትንቅንቅ የሚፈጠርበት የከተሞቹ መረጋጋትና የጥቃት አደጋ ዓለም አቀፍ ደጋፊዎችን ከአደጋ ለመጠበቅ የፊፋና የሜክሲኮን መንግስት የቤት ስራ እጅግ አስቸጋሪ አድርጎታል የሚያስብል ነው። በተለይም በጓዳላጀር ውድድሩ አንድ ትዕይንት የሚደረግበት ከተማ ነው እንግዲህ የሚንቀሳቀሰው ሲጄኤንጂ ቴክኖሎጂን በመጠቀም ለምሳሌ የሰው አልባ አውሮፕላኖችን ወይም ድሮኖችን በመጠቀም ጥቃት የመፈጸም አቅም እንዳለው ይታወቃል። ይህ በስታዲየሙ አካባቢ ወይም በደጋፊዎቹ መዝናኛ ስፍራ ላይ አደጋ ሊፈጥር ይችላል የሚል ስጋት አለ። ምንም እንኳን ባለስልጣናት በሺዎች የሚቆጠሩ የጸጥታ ኃይሎችና የቴክኖሎጂ ክትትል መሳሪያዎችን በየቦታው ቢዘረጉም የካርቴል ቡድኖቹ በለቀቁት የኃይል ክፍተት ውስጥ በሚደረገው ጥቃትና የሚፈጠረው ውጥረት ውድድሩን ለደጋፊዎቹ ስጋት የተሞላበት፣ ለፊፋ ደግሞ ታሪክ የማይረሳው ፈተና እንዲሆን አድርጎታል። የደጋፊዎችን ስጋት ይበልጥ የሚያባብሰው እንግዲህ የካርቴል ቡድኖቹ ቀደም ሲል ለዩናይትድ ስቴትስ ዜጎች እና ለውጭ ሀገር ጎብኚዎች ማስጠንቀቂያ የሚሰጡ ባነሮችን በባጅ ካሊፎርኒያ እና በሌሎች ታዋቂ የቱሪስት ከተሞች ላይ መስቀላቸው ነው። እነዚህ ባነሮች በይፋ የሚሰቀሉት በሰው በሚሞሉ የከተማ መገንጠያዎች ወይም ድልድዮች ላይ ሲሆን ካርቴሎቹ በግልጽ የራሳቸውን ሕግ በማወጅ የውጭ ሀገር ዜጎች በክልላቸው ሲንቀሳቀሱ ሊከተሏቸው የሚገቡ ገደቦችን የሚያስቀምጡበት አደገኛ መንገድ ነው። በተለይም እነዚህ ቡድኖች በሚቆጣጠሩበት መስመር ላይ የሚደረገውን ማንኛውም የውጭ ሀገር ዜጋ እንቅስቃሴ እንደ ሰለላ ወይም ጣልቃ ገብነት ሊታይ እንደሚችል ማስጠንቀቂያ በመስጠት የዓለም ዋንጫ ደጋፊዎች በስነ ልቦናን ለማሸበር ይሞክራሉ። ይህ ስልት የዓለም ዋንጫውን በሚካሄድበት ከተሞች ደጋፊዎች በነፃነት የመንቀሳቀስ መብታቸውን እንዲጠራጠሩና በየቦታው የሚታዩ የካርቴል ማስጠንቀቂያዎችን ምክንያት በከፍተኛ የፍርሃት ስሜት ውስጥ እንዲሆኑ በማድረግ ለቱሪዝም እና ለዓለም ዋንጫው ጎብኚዎች የጸጥታ ስጋት ወደ ከፍተኛ ደረጃ ከፍ አድርጎታል። ሌላው የአየር ንብረት ለውጥ በምድር ላይ ያለውን የሙቀት መጠን እየቀየረው ይገኛል። በዘንድሮው ውድድር 104 ጨዋታዎች በ16 ከተሞች ይካሄዳሉ። ከነዚህም ውስጥ አብዛኞቹ ከክፍት ስታዲየሞች ናቸው። በሙቀትና በእርጥበት ምክንያት የፊፋ የሕክምና ባለሙያዎች በጋራ የተስማሙበት አንድ እውነት አለ። አደገኛ የሙቀት መጠን ለተጫዋቾች ጤንነት
ብቻ ሳይሆን ለጨዋታውም ፍጥነት ትልቅ እንቅፋት ይሆናል። ባለሙያዎቹ እንግዲህ ዌት ባልብ ግሎባል ቴምፕሬቸርን በመጠቀም የአየር ሙቀትን፣ እርጥበትን፣ የፀሐይ ጨረርና የንፋስ ፍጥነትን በአንድ ላይ በማጣመር በሰውነት ላይ ያለውን ትክክለኛ የሙቀት ጫና የሚለካ መለኪያ ነው። ከ26 ዲግሪ ሴልሺየስ ሲያልፍ ተጫዋቾቹ የውሃ እረፍት ወይም ኩሊንግ ብሬክ እንዲወስዱ ይገደዳሉ። ይህም መለኪያው ለምን ወሳኝ እንደሆነ ስንመለከት በተለይም ከፍተኛ እርጥበት ባለበት ወቅት ሰውነታቸው ላብን በመተንፈስ ራሱን ማቀዝቀዝ ስለማይችል ነው። ሙቀቱ በሰውነት ውስጥ ተጠራቅሞ ከቆየ ደግሞ ለከፋ የጤና እክል ይዳረጋቸዋል። ስለዚህም ከ28 ዲግሪ በላይ ከሆነ ግን ጨዋታውን ለአደጋ የተጋለጠ መሆኑ ታውጆ ጥብቅ ቁጥጥር ይደረግበታል። ይህም ማለትም የቡድኖች አጨዋወት ሙሉ በሙሉ ይቀየራል። ጥንካሬያቸውን በሙሉ አቅም የሚጠቀሙ ቡድኖች በሜዳ ላይ ባለው የማይታየው የሙቀት ጦርነት ሳቢያ ተዳግሞ ይታያሉ። ኳስ እንደ ቀድሞ በፍጥነት አይንቀሳቀስም። ተጫዋቾቹ በሙቀትና በእርጥበት መታፈን የተነሳ እንደ ቀድሞ በከፍተኛ ጉልበታቸው አይታገሉም። የ2026 ዓለም ዋንጫ እንግዲህ ስታዲየሞች ውስጥ የደጋፊዎችን ደህንነት የሚፈታተነው ትልቁ አደጋ ከግቢው ውጭ ያለው ከፍተኛ ሙቀትና በስታዲየም ውስጥ የሚፈጠረው የተጨናነቀ የሰው ኃይል የሚያመጣው መስተጋብር ነው። ፊፋ መጀመሪያ ላይ ለደህንነት ሲባል ማንኛውም የውሃ ጠርሙሶች ወደ ሜዳ እንዳይገቡ የከለከለበት መንገድ ከፍተኛ ተቃውሞ ገጥሞት የነበረ ቢሆንም በስተመጨረሻም የደጋፊዎችን ግፊት ተከትሎ አንድ ፋብሪካ የታሸገ ለስላሳ የፕላስቲክ ውሃ ጠርሙሶችን ብቻ ይዞ መግባት እንደሚቻል በመፍቀድ ውሳኔውን ማሻሻል ነበረበት። ይሁን እንጂ ይህ ማሻሻያ እንኳን ቢሆን ስታዲየሞቹ በተሟላ አቅማቸው ሲሞሉ የሚፈጠረው የህዝብ መጨናነቅ የአየር ዝውውርን መስተጓጎል ጋር ተደምሮ ለአካላዊ ጉዳትና ለጤና መታወክ ተጋላጭነት መፍጠሩ አሁንም አይቀሬ ነው ተብሎ ይጠበቃል። በተለይም ጨዋታው ሲጠናቀቅ ወይም በሚጀምርበት ሰዓት በመውጫና በመግቢያ በሮች አካባቢዎች የሚፈጠረው የደጋፊዎች ግፊት አየር የሚያጠብበትና ከፍተኛ ሙቀት ባለበት ስፍራ ደጋፊዎች በውሃ ጥምና በኦክሲጅን እጥረት እንዲሰቃዩ ነው የሚያደርገው። ይህም አላስፈላጊ የሆኑ የጤና መቃወሶችን፣ የደህንነት ስጋቶችን የሚያባብስ የሰንሰለት ምላሽ እንዲፈጠር ይዳርጋል። ይህ ሁኔታ ስፖርታዊ ደስታ ወይም ስጋትን ቀይሮ ደጋፊው በስታዲየም ውስጥ ለመትረፍ መታገል የሚገደድበት አሳሳቢ የውድድር ገጽታ ሆኗል። በ16ቱ አስተናጋጅ ከተሞች ውስጥ የሚጠበቀው ከፍተኛ ሙቀት በተለይም በሜክሲኮና በደቡብ አሜሪካ ክፍሎች ለተጫዋቾች ጤንነትና የጨዋታው ጥራት ትልቅ ስጋት ሆኗል። ጥናቶች እንደሚያሳዩት ከ104 ግጥሚያዎች ውስጥ 97ቱ ተጫዋቾችን በሚያደክም ከፍተኛ ሙቀት የሚያጋልጥ እድል አላቸው። ይህም ጨዋታው እንደ ድሮ በፍጥነትና በከፍተኛ ጥንካሬ እንዳይካሄድ እንቅፋት የሆነበት ነው። ሌላው ደግሞ ይህን የዓለም ዋንጫ በ3 የተለያዩ ሀገራትና 16 ከተሞች የተበተነ የውድድር አወቃቀር ስላለው በደጋፊዎች ላይ ከባድ የኢኮኖሚ ጫና እየፈጠረ ይገኛል። እንዲሁም ተጫዋቾቹ እስከ 12800 ኪሎ ሜትሮችን የሚደርስ መንገድን በአየር እንዲጓዙ መገደዳቸው ለከባድ የጉዞ ድካም፣ ለሰውነት ሰዓት መዛባት ማለትም የእንቅልፍ ሰዓት እና ለአየር ንብረት መለዋወጥ በመዳረጋቸው የጨዋታ ብቃታቸውን አደጋ ላይ ወድቋል። ይህም ከዚህ ቀደም ከነበሩት ውድድሮች በተለየ መልኩ ለጉልበት ወይም ከፍተኛ ጉልበትን ለማውጣት እና ለጉዳት ተጋላጭነትን በፐርሰንት ስናየው ከፍተኛ ያደርገዋል። ይህ የሎጂስቲክ ፈተና ለደጋፊዎቹ ደግሞ እጅግ ውድ የሆኑ ከፍተኛ ወጪ አብዛኛው የዕለት ተዕለት እግር ኳስ አፍቃሪ ከውድድሩ ውጪ እያደረገ ይገኛል። በከተሞች መካከል በሚደረገው የማያቋርጥ ጉዞ የተነሳ ደጋፊዎች በከፍተኛ ድካም ስሜት ውስጥ በመሆናቸው በአውሮፕላን ማረፊያዎች፣ በየስታዲየሞች የሚገጥማቸውን መጨናነቅ አጠቃላይ ውድድሩን ለደጋፊ ከደስታ ይልቅ እጅግ አድጋሚና ውድ የሆነ የህይወት ተሞክሮ እንዲሆን አድርጎባቸዋል። የዚህኛው ዓለም ዋንጫ ከሌላው በተለየ ብዙ ደጋፊዎች ይሳተፉበታል ተብሎ ይጠበቃል። ይህ ደግሞ ከተማዋ ውስጥ ባለው በስታዲየሙ አካባቢ በሚፈጠረው የትራፊክ መጨናነቅ ለደጋፊዎች ትልቅ የጊዜ ብክነት ነው። የመንገድ መዘጋጋትና የተወሰኑ ዞኖች ለፊፋ ባለስልጣናትና ለተመረጡ ተሽከርካሪዎች ብቻ መከፈታቸው የህዝብ መመላለሻና የታክሲ የራይድ አገልግሎት እጅግ እንዲጨናነቅ አድርጎታል። እንግዲህ ከላይ ያነሳውላችሁ በዓለም ዋንጫው ላይ ከፍተኛ ተግዳሮት፣ ከፍተኛ ለውጥ፣ ከፍተኛ ተጽዕኖ ይኖራቸዋል ተብለው የሚጠበቁ ምክንያቶች ናቸው። እንግዲህ ይህንን ሁሉ ተቋቁሞ ዋንጫውን ማን ከፍ ያደርግና ይስማል፣ ዘውዱንስ ይደፋል የሚለውን አብረን ልንመለከት ፊሽካው ሊነፋ ቀናት
የቀናት ዕድሜ ብቻ ቀርተውታል። የእናንተ የኛ የሆነው ሌንስ ስፖርት ደግሞ ዓለም ዋንጫ ላይ የሚደረገውን ክስተት ሁነት በማራኪ አቀራረብ ወደ እናንተ ማድረሱን ይቀጥላል። ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁ ከኛ ጋር መሆናችሁን አሳዩን። ሰላማችሁ ይብዛ።